بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ولي من مالتنا هون نياجر كفل هاجرم دسابة ميهون بيجي يعني إثيوبيا بتشاسه هون ليلا باجر يلو مسلموش ولي مالت لمثال ميبر ولي مالت صلاة الجماعة سيسجد سو مجارج أدرجو ميكمت ولي مالت شريعة ما يملكته إنيا تراسوشنا يملكتن صلاة سجدت صوم يملكتن يعني النسوا يملكتهم ده زينة ملكات عليه የተሳሳተ አመለካከት ነው። እንደዚህ አይነት ወልይ ነኝ የሚል ካለ ይሄ የሸይጣን ወልይ ነው፣ የሰይጣን ወዳጅ ነው። ወልይ ማለት ትክክለኛ ወልይ የአላህ ወልይ አላህን የሚፈራ ነው። ማይሳሳት ማለት አይደለም። ሰው ሁሉ ማይሳሳት የለም፣ ሰው ይሳሳታል። ነገር ግን ዒባዳ ሲሰራ በአጠቃላይ የአላህ ሱብሓነሁ ወተዓላ ያዘዘውን ይፈጽማል፣ የተከለከለውን ይከለከላል። የተውሂድ ሰው ነው። አላህ ሱብሓነሁ ወተዓላን በብቸኝነት ያመልካል፣ ይሰግዳል፣ ጾም ይጾማል፣ ዘካ ያወጣል፣ ሐጅ ያረጋል፣ የሚችለውን ሁሉ ያደርጋል ማለት ነው። ግልጽ ማለት ስለዚህ እነዚህን ሁሉ ያደርጋል። የአላህ ወልይ ማለት ይሄ ነው። አላህ ያዘዘውን ይሰራል፣ የተከለከለውን ይከለከላል። ከዛ ይሄ መብረር፣ በባህር ላይ መሄድ፣ እነዚህ ተአምራቶች የወልይ መለኪያ አይደሉም። ወልይ ሆኖ አላህን የሚፈራ ሰው ተአምር ሊሰራ ይችላል። እኛ በተአምር አንክድም። እንደ ሙስሊሞች እንደ አህለ ሱና ወልጀማዓ ተአምር አለ ብለን እናምናለን። እስከ የውመል ቂያማም አለ። የአላህ ወዳጆች ተአምር ይሰራሉ። ግን ጠንቋይም በጅኒ በአጋንንት ታግዞ ሊሰራ ይችላል። በውሃ ሊሄድ ይችላል፣ ሊበር ይችላል፣ አጋንንቶች እያገዙት። ስለዚህ አንድ ሰው ተአምር መስራቱ ከኛ ወጣ ያለ ነገር መስራቱ፣ ከሰው ልጅ ተለምዶ ወጣ ያለ ነገር በመስራቱ የጌታ ሰው፣ የፈጣሪ ሰው፣ የአላህ ሱብሓነሁ ወተዓላ ሰው ወልይ መሆኑን አያሳይም። ወልይ መሆኑን የሚያሳየው በአምልኮ ነው። ቁርአንና ሐዲስ ነው የምንለካው። ቁርአንና ሐዲስ የሚከተል ከሆነ ወልይ ነው፣ የማይከተል ከሆነ ይሄ የሸይጣን ወልይ ነው፣ የአላህ ወልይ አይደለም። ከዛ ባለፈ መልኩ ለምሳሌ ተአምር መስራትና ለመስራት የወልይ መስፈርት አይደለም። ግን ሊሰራ ይችላል። ወልይ ሆኖ ተአምር ይሰራል፣ ወልይ ሆኖ የማይሰራል። ይሄ መለኪያ አይደለም ማለት። ወልይ ማለት ትክክለኛው ይሄ ነው። ቁርአን ላይ አላህ ሱብሓነሁ ወተዓላ ጠቅሶታል። ወልይ ማለት በአላህ ሱብሓነሁ ወተዓላ የሚያምን፣ በመላእክቶች የሚያምን፣ በስድስቱ ማዕዘናት የሚያምን፣ ሶላት የሚሰግድ፣ እነዚህ ሁሉ አላህ ሱብሓነሁ ወተዓላ ግዴታ ያደረገበትን የሚሰራ ነው ወልይ ማለት ነው እንጂ ሌላ ከዚህ ወጣ ያለ ነገር መስራት አይደለም።